የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ነው ያመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ብለው ያንተን መቀበል አልችልም ወንድሜ። እዛ ጋር ሆነ ምን እንደምን አላውቅም። ያንተስ ያማል። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ? የነጻነት ወርቅነህ የቅርብ ጓደኛ ሄኖክ ድንቁ ትናንት ከነጻነት ወርቅነህ ጋር ተገናኝተው ነጻነት ወርቅነህ የነገረውን ነገር በእንባ እየተናነቀው ተናግሯል። ወደ እናንተ እናደርሳለን። እጅግ ልብ ሰባሪ፣ የመላው ኢትዮጵያውያንን ሕዝብ ከጫፍ እስከ ጫፍ በእንባ ያራጨው የተወዳጁ አርቲስት ነጻነት ወርቅነህ የመጨረሻ ሰዓታት ፍጻሜ። የሶስት ልጆች አባት የነበረው ልበ ሩሩህ፣ ሳይነገርለት ለብዙ ሰዎች የመኖሩ ምክንያት የሆነው ይህ መልካም ወጣት በዛሬው ዕለት ህልፈቱ መሰማቱ ይታወቃል። ይህንን አሳዛኝ ዜና በተመለከተ የተለያዩ ድርጅቶችና ታዋቂ ግለሰቦች ሀዘናቸውን እየገለጹ ነው። ጠቅላይ ሚኒስትር ዶክተር አብይም በአርቲስት ነጻነት ወርቅነህ ህልፈት የተሰማውን ሀዘን ገልጿል። ሰላም ጤና ይስጥልን ውድ የእውነት ቲዩብ ቤተሰቦች፣ በያላችሁበት ሁሉ ሰላማችሁ ይብዛ። ከሚሰማው አስደንጋጭ ዜና ፈጣሪ ይሰውራችሁ እያልን የብዙዎቻችንን ልብ ወደ ሰበረው አሳዛኝ መረጃ ተሸጋገርን። የተወዳጁ አርቲስት ነጻነት ወርቅነህ ህልፈት ተሰማ። የቤተሰብ ጨዋታ ናፋቂ በድንገት ተለየን። በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራምና በተለያዩ የፊልም ስራዎቹ በህዝብ ዘንድ እጅግ የተወደደው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ምክንያት ዛሬ ረፋድ ላይ ከዚህ ዓለም በሞት ተለይቷል። ነጻነት በስነ ምግባሩ በፈገግታውና በሙያ ፍቅሩ የሚታወቅ ታላቅ ባለሙያ ነበር። አርቲስቱ ባለትዳርና የሶስት ልጆች አባትም ነበር። የኢቢኤስ ቴሌቪዥን ማናጅመንትና ሰራተኞች በደረሰው ህልፈት የተሰማቸውን ጥልቅ ሀዘን ገልጸው ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ተመኝተዋል። ድጋሚ የማናገኘው ድንቅ ሰው ሲሉም ሀዘናቸውን ገልጸዋል። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችን ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም መለየቱ በከፍተኛ ሀዘን ተሰምቷል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራም ነበረው። የሰው ልጅ ህይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይመለስ ይሄዳል ብሎ ማን ይገምታል? እንግዲህ በድንገት መለየትህ መላውን የጥበብ ቤተሰብና አድናቂዎችህን በሀዘን ስብር አድርጓል። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹና ለመላው የጥበብ አፍቃሪዎች ፈጣሪ መጽናናትን እንዲሰጥ እንመኛለን። ነፍስህን በገነት ያኑራት። አርቲስት ሄኖክ ድንቁም የትላንት 15 ቀን ሐሙስ 22 ታገስ ስጋ ቤት አካባቢ በአጋጣሚ ተገናኝተን ሰላምታ ከተለዋወጥን በኋላ ሁኔታው ደስ ስላላለኝ ደህና ነህ ነጽዬ ስለው እንደ ነገሩ ደህና ነኝ ሄኒዬ፣ ምንም አልልም። ደህና እንዳልሆነ ፊቱም ሰውነቱም ያስታውቃል። እኔ ግን ደህና ነኝ ብሎኝ ቶሚን አይተዋል ሲለኝ ማን ነው አላወቅኩትም ስለው ያውና እንደውም አገኘሁት ብሎኝ ወደ ውስጥ ገብቶ ተቀመጠ። አብረውኝ ከነበሩት ጓደኞቼ ጋር ስለ ነጽ ሁኔታ ብዙ አወራን። እጄን ታጥቤ ስወጣ እንደ ነገሩ በርቀት ቻው ተባብለን ተለያየን። አሁን ግን በህይወት የለም። ነፍስህ በሰላም ትረፍ። ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ነጻነት በብሔራዊ ሁነቶች ላይ የነበረውን አስተዋጽኦ ሁሌም ሲታወስ ይኖራል። ጠቅላይ ሚኒስትር ዶክተር አብይ አህመድ
በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸውን ጥልቅ ሐዘን ገለጹ። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መልእክት አርቲስት ነጻነት ወርቅነህ በተለይም በታላቁ የህዳሴ ግድብ በተዘጋጀው የ2016 ዓመት መቀበያ መርሃ ግብር ላይ የነበረውን ጉልህ ተሳትፎ በአድናቆት አስታውሰዋለሁ። ነጻነት ሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገር በብሔራዊ ሁነቶች ላይ የነበረው ሚና ሁሌም ይታወሳል ብለዋል። ነጻነት ወርቅነህ በኪነ ጥበብ ዘርፍ ካበረከታቸው ሰፊ ስራዎች በተጨማሪ ለሀገራዊ ጥሪዎች የነበረውን ቅርበትና ንቁ ተሳትፎ ለብዙዎች አርአያ መሆኑ ተገልጿል። ጠቅላይ ሚኒስትሩ ለአርቲስቱ ቤተሰቦች፣ ለወዳጆቹና ለአድናቂዎቹ በሙሉ መጽናናትን ተመኝተዋል። ባለፉት 2 ሳምንታት የአልቲማ ሪል ስቴት ብራንድ አምባሳደር በመሆን ስራውን በንቃት ሲያከናውን የነበረው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት መሆኑ ይታወሳል።